ሰላም ተወዳጆች እንደምን አላችሁ? የሰዋሰው ቪውስ የዩቲዩብ ቻናላችን ነው። በዚህ የዩቲዩብ ቻናላችን ላይ ኦርቶዶክሳዊ የሆኑ መጻሕፍትን ሪቪው የምናደርግበት እንዲሁም ደግሞ መንፈሳዊ ሕይወታችን የምናሳድግበት ፐርሰናሊቲያችን ደግሞ ቢልድ የምናደርግባቸውን ኦርቶዶክሳዊ የሆኑ መጻሕፍቶችን ሪቪው የምናደርግበት የዩቲዩብ ቻናላችን ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ ሪቪው የምናደርገው መጽሐፍ እስከ ማይዜኑ የተባለ መጽሐፍ ነው። ይህን የምትመለከቱት እስከ ማይዜኑ ወይም ደግሞ በአማርኛው እስከ መቼ የሚል ትርጉም ያለው መጽሐፍት ነው። ጸሐፊው አቡነ ሽኖዳ ሳልሳዊ የግብጽ ኦፕቲክ ቤተክርስቲያን ሊቀ ጳጳስ የነበሩ ናቸው። ተርጉሞልን ወደ አማርኛ የተረጎመልን ደግሞ ራስ ስዕለ ሥላሴ የተባለ ሰው ነው። እናመሰግናለን። በዛሬ ቪዲዮአችን ላይ የምንመለከተው እንግዲህ እስከ ማይዜኑ የሚለው በዚህ መጽሐፍት ውስጥ አራት መጽሐፍቶች ተከተዋል። በመከራ ጊዜ፣ እስከ ማይዜኑ፣ ቅዱስ እንባና እርጋታ የሚሉ መጽሐፍቶች ተካተው እናገኛለን። ዛሬ ግን አንዱ መጽሐፍ ብቻ ነው ሪቪው የምናደርገው ወይም ደግሞ የምንመለከተው እስከ ማይዜኑ ወይም ደግሞ እስከ መቼ የሚለውን ነው ማለት ነው። በዚህ መጽሐፍ ላይ የመጀመሪያው ምዕራፍ ላይ የምናገኘው ወደ ፈተና አታግባን የሚል ነው። ቀጥታ አቡነ ሽኖዳ የጻፉትን እኔ ቃል በቃል አነብላችኋለሁ። የሰው ልጅ በፈጣሪው ቁጣ በተረገመችው ዓለም እስከኖረበት ዘመኑ ፍጻሜ ድረስ ልዩ ልዩ ችግሮች ያጋጥሙታል። እነዚህ ችግሮች ለመፍታት የሚሄድባቸው መንገዶች፣ የሚሰነዝራቸው መልሶችና ችግሮች የሚጋፈጥባቸው ዘዴዎች በርካታ ናቸው። ይህም እንደ ሰው ማንነት፣ አስተሳሰብና ልምድ ይወሰናል። አንዳንዶች በችግሮች ተጠልፈው ወድቀው ሲቀሩ፣ ሌሎች ደግሞ ችግራቸውን አሸንፈው ያልፋሉ ይልና ችግሮችን ለመፍታት ትክክለኛ መንገድና ትክክለኛ ያልሆኑ መንገዶችንም የሚጠቀሙ ሰዎች እንዳሉ መጽሐፉ ያትታል። በዚህ መጽሐፍ ላይ ችግሮችን ለመፍታት የምንጠቀምባቸውን ዘዴዎች እንዲሁም ደግሞ ችግሮችን የማንፈታባቸው መንገዶች፣ ትክክል ያልሆኑ መንገዶችን ደግሞ ያትታል። ለምሳሌ የመጀመሪያው ሽሽት ነው። አዳምና ሔዋን ከአጠፉ በኋላ ከእግዚአብሔር ሸሽተዋልና ሽሽት በዚህ ሰዓት የሚያስፈልግ አይደለም፣ ወደ እግዚአብሔር መቅረብን የሚያመለክት ነውና ችግሮች ሲገጥሙን እንዴት አድርገን አንደኛ የሽሽት ጊዜያችንን እንዴት መወሰን እንደምንችል፣ ሁለተኛ ደግሞ የማንሸሽባቸው ጊዜያቶች በተሳሌ በኃጢአት በወደቅን ጊዜ መሸሽ እንደሌለብን ያትታል መጽሐፉ ማለት ነው። ሁለተኛ መፍትሄ ብሎ ደግሞ ሁለተኛው ደግሞ ቁዘማና እንባ ነው። መቆዘም ወይም ደግሞ በሐዘን መቀመጥ ምንም መፍትሄ የሚሰጥ ጉዳይ እንዳልሆነ እንዲሁም ደግሞ ማልቀስም አስፈላጊ የሆነበት ጊዜ አለ፣ የሚያስፈልግበትም ጊዜ እንዳለ ይጠቅሳል ማለት ነው። ሶስተኛው የተቀመጠው ደግሞ ጫናና ውትወታ ነው። ለምሳሌ ደሊላ ሶምሶንን በውትወታ በጭቅጨቃ ሳይፈልግ የእርሱን የሆነውን ኃይሉን እንድታውቅ ያደረገችበትን መንገድ አለና ጫና ወይም ደግሞ ውትወታ እንድንወድቅ የሚያደርጉን መንገዶች እንደሆኑ መጽሐፉ ያትታል ማለት ነው። እንዲሁም ደግሞ የጲጥፋራን ሚስት እንደ ምሳሌ ያነሳል። ዮሴፍን በኃጢአት እንዴት እንድንወድቅ ጫና እንዳደረገችበትና ብዙ ጊዜ በመንፈሳዊ ሕይወታችን ውስጥ እንደዚህ አይነት ነገሮች ይመጣሉና ጫናና ውትወታ የማንፈልገውን ወደ ከእግዚአብሔር ርቀን እንድንሄድ ሊያደርገን ይችላል ይላል መጽሐፉና እንዴት አድርገን እነዚህን ጫናና ውትወታዎችን እንዴት አድርገን ተቋቁመን መንፈሳዊ ሕይወታችን መጠበቅ እንዳለብንም መጽሐፉ ያትታል። በአጠቃላይ ይህ መጽሐፍ መንፈሳዊ እድገትን ለሚፈልጉ እንዴት አድርገው ስነ ልቦናዊ በሆነ መንገድ መንፈሳዊ ሕይወታቸውን ማሳደግ እንደሚችሉ የሚያትት መጽሐፍ ነው ማለት ነው። ሌላኛው ደግሞ ኃይል ነው። በኃይል ችግሮችን ለመፍታት የሚሞክር ሰዎች ልንኖር እንችላለንና እንዴት መፍታት እንዳለብን የሚያትት መጽሐፍ ነው ማለት ነው። ሌላኛው በዚህ መጽሐፍ ላይ ጠቃሚ ሆኖ ያገኘሁት ነገር መንፈሳዊ ተጋድሎ ነው። መንፈሳዊ ሕይወታችን ስንጀምር ብዙ ፈተናዎች ያጋጥሙናል። ወደ ኋላ እንድንወድቅም የሚያደርጉን ወደፊትም እንድንነሳ የሚያደርጉን ነገሮች ይገጥሙናል። ለምሳሌ በመንፈሳዊ ተጋድሏችን የመጀመሪያ በተለይ ደግሞ ጀማሪ ከሆነን የሚገጥሙን የመጀመሪያው ነገር ፈተና ነው እና ወደ እግዚአብሔር ከቀረብነው ከፈተና ለመራቅ አይደለም ወይ? ወደ እግዚአብሔር የተጠጋ ነው፣ በእርሱ ጥላ ከለላ ውስጥ የገባ ነው ከችግሮች ለመራቅ ሆኖ ሳለ ነገር ግን የመጀመሪያው መንፈሳዊ ሕይወት እንደጀመርን የሚያጋጥመን ነገር መንፈሳዊ ሕይወታችንን የሚያዛባ ፈተና ነው እና ከእግዚአብሔር እንድንርቅ ጸሎት ማድረጊ፣ መስገዴ፣ መጾም፣ መጸለይ፣ ወደ ስጋው ደሙ መቀበሌ ፈተናዎችን ያረቅልኛል ብዬ ሳስብ እንዴት ይሄ ሆነ ብለን ለምንጠይቅ ሁሉ እንዴት አድርገን እነዚህ ነገሮች በጥንቃቄ ማለፍ እንዳለብን የሚያትት ነው ማለት ነው። በዚህ መጽሐፍ ውስጥ ያገኘሁት ለምሳሌ አንድ ሰው መንፈሳዊ ሕይወት ውስጥ ሲጀምር ለምሳሌ ጸሎት እንደጀመረ ወዲያውኑ የሚገጥመው ፈተና ነው። አንድ ስቴፕ ወደ እግዚአብሔር ሲገርም ጠላት ደግሞ አንድ ስቴፕ እሱን ጫና ይፈጥርበታል። የሚገርማችሁ 7500 ዓመት ሙሉ ሰይጣን ሰዎችን ሲፈትን ይህ ጀማሪ ነው፣ ይህ ደግሞ ብቁ ነው ወይም ደግሞ የፍጹም ደረጃ ደርሷል፣ ይህ ገና ሕፃን ነው፣ ይህ ልጅ ነው፣ ይህ ትልቅ ነው አይልም።
በተለይ ደግሞ መንፈሳዊ ህይወት በጀመርንበት ማግስት በጣም የሚያጠቃን ርህራሄ በሌለበት መንገድ እኛን ሊያጠቃን ይመስለናልና በዚህ ጊዜ እኛ ከእግዚአብሔር ለመሸሽ እንሞክራለን። ጸሎት ስለጀመርኩ ነው ይሄ ሁላ ፈተና የመጣብኝ፣ መንፈሳዊ እንቅስቃሴ ስለጀመርኩ ነው ይሄ ሁላ ነገር የደረሰብኝ፣ ስለዚህ ይህንን ነገር ብተው የተሻለ ነው፣ ሁሉንም ነገር ብተው ፈተና አይመጣብኝም ብለን እንድናስብ ያደርገናል። በዚህ ልክ መንፈሳዊ ህይወታችንን ጫና ለማድረግና እኛን ለመጣል ይመጣል ማለት ነው። ቅዱስ ዮሐንስ አፈወርቅ ስለዚህ ነገር ሲናገር አንተ የጀመርከው መንፈሳዊ ህይወት ተውክ ማለት ይላል ጠላቱን ጓደኛ ወዳጅ እንዳደረገ ሰው ትሆናለህ ይላልና እርሱ እግዚአብሔር ቅዱስ ያዕቆብ እንደተናገረው ሰዎችን አይፈትንም፣ በምንም አይነት መንገድ እርሱ በክፋት እግዚአብሔር ሰዎችን አይፈትንም ይላል። እና ሲንፈተን ግን ዝም የሚለን ለኛ በረከት ስለሚሆን ነውና የማይፈትነን እግዚአብሔር ወደ እግዚአብሔር መጮህ የማይፈትነን እግዚአብሔር ትተን የሚፈትነን ወደ ሰይጣን ሄድን ማለት ነው። መንፈሳዊ ተጋድሏችን ተውን ማለት። ስለዚህ በዚህ መንፈሳዊ ተጋድሏችን ውስጥ እንዴት አድርገን ፈተናዎችን ማለፍ እንዳለብን፣ እንዴት ችግሮችን መፍታት እንዳለብን፣ የሚገጥሙንን መንፈሳዊ የሆኑ ችግሮችን እንዴት ውጊያዎችን ማሸነፍ እንደምንችል ያትታል። በዚህ መጽሐፍት ውስጥ ሌላ ያገኘሁት ደግሞ ሰዎችን ሰይጣን ከሚፈትንበት ፈተና አንደኛው የሐሳብ ውጊያ ነው። መንፈሳዊ ህይወት በጀመርንበት ማግስት በሐሳባችን ብዙ ነገሮችን ያመጣብናል። በተለይ ደግሞ የተውናቸውን ኃጢያቶች ሊሆን ይችላል፣ የትዕቢት ሐሳብ ሊሆን ይችላል። ጸሎት ማድረግ ስንጀምር መታበይ እንጀምራለን። እንዲሁም ደግሞ የዝሙት ሐሳቦችንም በማምጣት ሊዋጋን ይችላልና እነዚህን ሐሳቦች እንዴት አድርገን የሐሳብ ውጊያውን እንዴት አድርገን ድል ማድረግ እንዳለብን፣ እንዴት መዋጋት እንዳለብን አቡነ ሽኖዳ በመጽሐፋቸው ላይ ያትታሉ ማለት ነው። ስለዚህ የሐሳብ ውጊያን እንዴት ማሸነፍ እንዳለብን፣ መንፈሳዊ ተጋድሏችንንም ደግሞ እንዴት በአሸናፊነት ማጠናቀቅ እንዳለብን የሚያትት መጽሐፍ ነው ማለት ነው። ስለዚህ በጣም ለጀማሪ በተለይ ደግሞ መንፈሳዊ እንቅስቃሴ ለሚጀምርም በመንፈሳዊ ህይወት ውስጥ ኑሮ መንፈሳዊ ተጋድሎን በጀመረበት ማግስትም ሊሆን ይችላል አሁንም እያደረገ ባለው እንቅስቃሴ ውስጥ ፈተናዎች መንፈሳዊ ህይወትን እንዳያካሂድ ወይም ደግሞ ወደ እግዚአብሔር እንዳይቀርብ የሚያደርጉት ችግሮች ሲገጥሙት እንዴት መፍታት እንዳለበት በዚህ መጽሐፍ ላይ ታትቶ እናገኛለን። እንደውም የቅዱስ ጳውሎስን በኤፌሶን መልእክት ምዕራፍ 6ን አንስተው የመጨረሻን ድምዳሜ ይሰጡታል። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅን ጡር ለብሳችሁ በሰላም ወንጌልን በመዘጋጀት እግሮቻችሁን ተጫምታችሁ ቁሙ ብለው ያጠናቃሉና እንዴት አድርገን መንፈሳዊ ተጋድሏችንን ድል ማድረግ እንደምንችል የሚያትት መጽሐፍ ነው አግኝቼዋለሁ ማለት ነው። በምዕራፍ 1 ላይ ምዕራፍ 2 ላይ ስንመጣ ደግሞ እንዳልወድቅ እንዳልጥልም ወዮልኝ ነውና ለሰዎች እንዴት መሰናከል መሆን እንደሌለብን መንፈሳዊ ተጋድሎ ስንጀምር በማወቅም ባለማወቅም በዓለም ውስጥ ሆነን ሊሆን ይችላልና በማወቅም ባለማወቅም ሰዎችን ልናሰናክል እንችላለን። መሰናክል ለሚያሰናክልለት ወዮለት ብሏል ጌታና ማሰናከያ ላለመሆን መጠንቀቅ መቻል አለብንና እያወቅንም ታናውቅም ሊሆን ይችላል ሰዎችን በማሰናከል እንዳንጥል እንዴት ማድረግ እንደምንችል መጽሐፉ በዚህ ውስጥ ያትታል። ሌላኛው አወቅነውም አላወቅነውም ቦታችን ላይ ትልቅ ጥቅም ላይሰጠን የሚችል ነገር ቢኖር አንደኛው የኃጢያት ዕውቀት ነው። ሰዎች በተለያየ ምክንያት የኃጢያት ዕውቀት ሊያውቁ ይችላሉ። በጓደኛቸው ተጽዕኖ፣ በጓደኛ በቤተሰብ ምክንያት፣ በሚወዱት ሰው ምክንያት የኃጢያትን ዕውቀት ወደ አእምሯቸው ሊያስገቡ ይችላሉና እንዴት ከኃጢያት ዕውቀት መራቅ እንዳለብን የሚያሳይ ነው። ዕውቀት መንፈሳዊ ይጠቅማል። የኃጢያት ዕውቀት ግን ምናልባት ለመጠንቀቅ ሊሆን ይችላል ልናውቅ የምንችለው ያ ሌላ ወይ ነው። ግን የኃጢያት ዕውቀት አወቅን ማለት ደግሞ ወደ ድርጊት ለመሄድ ይቀለናልና ራሳችን ከኃጢያት ዕውቀት እንዴት መጠበቅ እንዳለብን የሚያትት መጽሐፍ ሆኖ አግኝቼዋለሁ። ሌላኛው ሰዎችን የምንጠልበት ሌላኛው መንገድ ደግሞ በሽንገላ ነውና ኃጢያት ሔዋንን ሰይጣን እንዴት እንደሸነገላትና እንደጣላት እናያለንና አእምሯችን የሚመጡ የኃጢያት ዕውቀቶች በሽንገላ እንዴት እንደሚጥሉን በጓደኛ ምክንያት ሊሆን ይችላል፣ በተለያየ በመናቃቸው በሶሻል ሚዲያ ሊሆን ይችላል። የሽንገላ ነገሮች እኛ ሊጥሉን ይችላሉና ከዛ ነገር ራሳችን እንዴት መጠበቅ እንዳለብን የሚያትት መጽሐፍ ነው አግኝቼዋለሁ ማለት ነው። የማሰናከያ አለትህ ይላል። የማሰናከያ አለትህ የተሳሳተ ሐሳብን ሳይቃወም ያስተዋወቀ ሰው ነው ይላልና ለምሳሌ አንድ ሰው ወደ ህይወታችን መጥቶ የሆነ ነገር እንደዚህ እኮ ሆነ ብሎ የኃጢያት ዕውቀት ሊሰጠን ይችላል እና አእምሯችን ሊበረዝ ይችላል። ለምሳሌ ስለ ሰዎች ሊያማልን ይችላልና ስለዛ ሰው መልካም የሆነ አመለካከት በህሊናችን አይሳልምና ምን አለበት ባይነግረኝ ብለን እንጸጸታለንና መጀመሪያ ቀድመን መቃወም እንዳለብን ይህንን ሐሳብ ሲያመጣልን ደግሞ እንዴት ከኛ ማስወገድ እንዳለብን
የሚያትት መጽሐፍ ነው ማለት ነው። ሌላኛው ለኃጢአት ማመቻቸት ነው። ሰዎችን ለኃጢአት ማመቻቸት በራሱ ሌላ ጥፋት ነው። ሌላው ማሰናከያ መሆን ነውና ለኃጢአት ራሳችንም እንዴት መጠበቅ እንዳለብን ሌሎችንም ደግሞ ለኃጢአት እንዴት ሰዎችን መጣል እንዳሌለብንና ሰዎች መንፈሳዊ ሕይወታቸውን መጉዳት መሰናክል መሆን እንደሌለብን የሚያትት መጽሐፍ ሆኖ አግኝቼዋለሁ በምዕራፍ 2 ላይ ማለት ነው። ሌላኛው ኃጢአትን መቅመስ ነው። ኃጢአትን መቅመስ ሌላ ጥፋት ነው። የመጀመሪያው ይህ የሐሳብ ውጊያ እንዳለ ሆኖ ከሐሳብ ወደ ድርጊት የምንወስድበት መንገድ አለና ከኃጢአት የመጀመሪያው የኃጢአት መቅመስ ይልና የመጀመሪያዋ ሲጋራ፣ የመጀመሪያ የሄሮን፣ የመጀመሪያ የቁማር ግብዣ የመሰናክል በሮች ናቸው ይላል። ለምሳሌ አንድ ሰው እኛን ወደ ኃጢአት በር ወደ ኃጢአት እንድንቀምስ የሚያደርግበት መንገድ አለ። ለኃጢአት ሌላ ስም መስጠት ነው። እና ለኃጢአት ሌላ ስም መስጠት ማለት ለምሳሌ አንድ ሰው ወደ ቁማር ህይወት ውስጥ ሲገባ ለመዝናኛ ነው የሚል ስም ሊሰጠው ይችላል። የዳቦ ስም ይሰጠዋልና ራሳችን ከእንደዚህ አይነት ነገሮች እንዴት ማራቅ እንዳለብን መጽሐፉ ላይ በስፋት ያትታል ማለት ነው። አቡነ ሽኖዳ በመጽሐፋቸው ላይ ይህንን ያትታሉ። መጨረሻ ላይ እንደውም ምዕራፍ 3ን ሲዘጉ በሉቃስ ወንጌል ምዕራፍ 17 ቁጥር 1 ላይ ያለውን ቃል አንስተው ይዘጉታል። እንዲህ የሚል ነው፣ መሰናክል ግድ ሳይመጣ አይቀርም፣ ነገር ግን መሰናክሉን ለሚያመጣለት ለዛ ወዮለት የሚል ቃል ተጠቅመው ይጠቅሳሉ ማለት ነው። እዚህ በአጠቃላይ ከኃጢአት ወሬዎች፣ ከኃጢአት ጉዳዮች፣ ከኃጢአት ዕውቀቶች ራሳችንን እንዴት አድርገን ኮንትሮል ማድረግ እንዳለብን፣ ራሳችን እንዴት መቆጣጠር እንዳለብንና ከዛ እንዴት መራቅ እንዳለብን፣ እንዴት መሸሽ እንዳለብን የሚያትት መጽሐፍ ነው ማለት ነው። ስለዚህ በዚህ ህይወት ውስጥ በመንፈሳዊ ተጋድሏችን ህይወት ውስጥ እንዴት አድርገን በንቃት ራሳችን መጠበቅ እንዳለብን የሚያትት መጽሐፍ ነው አግኝቼዋለሁ ማለት ነው ምዕራፍ 2 ላይ። ምዕራፍ 3 ላይ ደግሞ መቼ አርፋለሁ የሚል ነውና እረፍት በቅዱሳን መጻሕፍት ላይ ብዙ ተጽፎ እናገኛለን ስለ እረፍት። ጌታ ለምሳሌ በሰራው በ6ቱ ቀን ሰራ፣ በሰባተኛውም ቀን አረፈ ይላልና የሰው ልጅ እረፍት እንደሚያስፈልገው መጽሐፉ ላይ ጠቅሶ እናገኛለን ማለት ነው። እረፍት ስጋዊ እንዴት ማረፍ እንዳለበት፣ እረፍት ሲባል እንዲሁ በመሰላቸት ወይንም ደግሞ ለስጋ ድሎት በመሆን ሳይሆን መንፈሳዊ የሆነ እረፍት፣ ውስጣዊ ሰላም ያለው እረፍትን እንዴት ማረፍ እንደምንችል መጽሐፉ ያትታል ማለት ነው። የሰውነት እረፍት እንዴት እንደሚያስፈልግ ለማለት በመብላት በመጠጣት በሌሎች ስጋዊ ነገሮች ሳይሆን ሰውነታችን እንዴት አድርገን ከእግዚአብሔር ጋር በመሆን ማሳረፍ እንደሚገባ ተጠቅሶ እናገኛለን ማለት ነው። በሌላኛ ርዕስ ላይ ደግሞ በራስና በመንፈስ መካከል ያለ ድካም ይገጥመናል። በመንፈሳዊ ሕይወታችን ተጋድሏችን ውስጥ ድካም ይገጥመናልና በራስና በመንፈስ ድካም ውስጥ እንደግማለን። ለምሳሌ አንድ ሰው ጸሎት እያደረገ ረጅም ያለ ጊዜ ሊወስድ ይችላል። ሲጸልይ እየተደጋገመ ጣዕም አልባ ሊሆንበት ይችላል እና በመንፈስ ሊደክም ይችላልና ከዛ ድካሙ እንዴት አድርጎ መውጣት እንዳለበት የሚያትት መጽሐፍ ሆኖ አግኝቼዋለሁ ማለት ነው። ሌላኛው የውስጥ ድካምና ንጹህ ሕሊና መፍጠርን የሚል ነውና ውስጣዊ ድካም ብዙ ጊዜ ስጋዊ ነገሮችን ሳናረግ ወይም ደግሞ ስጋዊ ስራዎችን ሳንሰራ ጫና ሊኖር ይችላል። ዝም ብሎ እንዲሁ የሚደክመን ድካም ሊኖር ይችላልና ያን ድካም ደግሞ ከጥርጣሬ ከመዛል ከልብ ጭንቀት የመጣ ስለሆነ ያንን ነገር እንዴት ከኛ ማስወገድ እንዳለብን ውስጣዊ ድካማችንን የሚያትት መጽሐፍ ነው አግኝቼዋለሁ። በጣም ጠቃሚ መጽሐፍ ነው። እኔም ስላነበብኩት ለኔ በጣም ጥሩ ነገር እንዳዳብር አድርጎኛል፣ ረድቶኛል። እናንተም ብታነቡት ትጠቀሙበታላችሁ ብዬ ነው ዛሬ ሪቪው እያደረኩት ያለሁትና ሌላኛው ደግሞ ንጹህ ሕሊናን መፍጠር ነው። አንድ ሰው ሕሊናውን ወይም ደግሞ መንፈሱን ለማጽዳት ሲል አካላዊ ድካም ሊታገስ ይችላል ይላል መጽሐፉና ለምሳሌ ሰማዕታትን ያነሳል እና ንጹህ ሕሊና እንዴት መፍጠር እንዳለብን የሚያትት መጽሐፍ ነው ማለት ነው። ሌላኛው በአገልግሎት ጊዜ ሰዎች አገልግለው በአገልግሎት ውስጥ ለምንገኝ ወንድምና እህቶች በአገልግሎት ውስጥ በጣም ብዙ እንሯሯጣለን እና የአገልግሎት ድካም አለን። አገልጋይ ሕሊናውን ማጥራት አለበት። ውስጣዊ ሰላም ሊኖረው ይገባል። ያ ሲሆን አገልግሎቱ ቅድመ እግዚአብሔር ይደርስለታልና ያን እንዴት ማድረግ እንዳለብንም የሚያትት መጽሐፍ ነው ማለት ነው። በመጨረሻ 4 ምዕራፎች ነው ያሉት። ምዕራፍ 4 የመጨረሻው ምዕራፍ ማለት ነው። እስከ መቼ እንጠብቅ የሚል ነውና ጌታ እስኪመጣ ብዙ ምልክቶች ይደረጋሉ። በወንጌላትም ተጠቅሶ እናገኛለንና አቡነ ሽኖዳም ደግሞ የጌታን አመጣጥ እስከ መቼ እንጠብቅ በሚል ርዕስ ላይ የተፈጥሮ ጥፋት እንደሚመጣ መገለጫ የሆኑት የመጨረሻው ዘመን ምልክቶችንም አስቀምጠው እናገኛለን ማለት ነውና ጌታን እንዴት መጠበቅ እንዳለብን፣ እንዴት ባለ መንፈሳዊ ዝግጅት ውስጥ ሆነን ጌታን መጠበቅ እንዳለብን የሚያትት መጽሐፍ ነው። በመጨረሻም በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 8 ላይ ያለውን ቃል በመጠቀም መጽሐፉን ይዘጋሉ ማለት ነው። እኛ ግን ከቀን ስለሆነን የእምነትና የፍቅርን ጥሩር የመዳንንም ተስፋ እንደ ራስ ቁር እየለበስን በመጠን እንኑር ብለው ይዘጉታልና እንዴት አድርገን ጌታን በመንፈሳዊ ሕይወታችን ውስጥ ሆነን መጠበቅ እንደሚገባና የእርሱ ሙሽሮች መሆን እንደምንችል
የሚያትት መጽሐፍ ነው ማለት ነውና በምዕራፍ 4 እስከ ማይዜኑ በአንድ ዛሬ መጽሐፉ ላይ ማለት ነው እስከ ማይዜኑ ወይም ደግሞ እስከ መቼ በሚል ርዕስ አቡነ ሽኖዳ የጻፉት መጽሐፍ ነው ማለት ነው። ሌላኞቹ በመከራ ጊዜ እንዲሁም ደግሞ ቅዱስማና እርጋታ በሌላ ጊዜ የምናትታቸው ወይም ደግሞ የምንዳስሳቸው ይሆናል። ተርጓሚው አራቱን መጽሐፍቶች በአንድ ላይ ነው ያስቀመጠልን ጥራዝ አድርጎ አራቱን መጽሐፍ ላይ በአንድ ላይ ስላስቀመጣቸው ምናልባት አራቱንም ዛሬ እስከ ማይዜኑን ከዳሰስን ሌሎች መጽሐፍቶች በሌላ ጊዜ ልናያቸው እንችላለን። ነገር ግን መጽሐፉን ከገዛችሁት ደግሞ እናንተ በአንድ ላይ ማግኘት ስለምትችሉ ሌሎችንም በእርግጥ እንዳስሳችኋለን። መጽሐፉን በዚህ መንገድ አግኝታችሁ አራቱን መጽሐፍቶች በአንድ ላይ ማንበብ ትችላላችሁ ማለት ነው። ስለዚህ ይህን መጽሐፍ እስከ ማይዜኑ መንፈሳዊ ሕይወታችን በተጋድሎ ውስጥ ለምናልፍ ሁሉ እንዴት አድርገን መንፈሳዊ ሕይወታችን ማሳደግ ራሳችን እንዴት መጠበቅ እንደምንችል የሚያትት መጽሐፍ ሆኖና ጠቃሚ መጽሐፍ ሆኖ አግኝቼዋለሁ። ሁላችንም እንድናነበው ሪከመንድ አደርጋለሁ። ሌሎች መጽሐፍቶች በሌላች ጊዜ የምንዳስስ ይሆናል ማለት ነው። ለሌሎች ወንድሞቻችን ሼር አድርግሏቸው። እግዚአብሔር አምላካችን ከጅማሬ እስከ ፍጻሜ አብሮን ስለሆነ ስሙ የተመሰገነ ይሁን። ይቆየን።